ሰላም ውድ የኢትዮ ካምፓስ ተመልካቾች፣ በዚህ ቻናል የፍሬሽማን ኮርሶችን እንዲሁም ኤግዛሞችን የምንለቅ ሲሆን የዚህ ቻናል ቤተሰብ ለመሆን የደውል ምልክቱን መጫን እንዲሁም ከተመቻችሁ ደግሞ ላይክ ሼር ማድረግ እንዳይረሳ። ቪዲዮ ጂኦግራፊ ዩኒት 5 the climate of Ethiopia in the Horn የሚለውን እናያለን። Introduction. Ethiopia is located in the Horn of Africa. It is the largest country characterized by wide altitudinal ranges and diverse climatic conditions. Its proximity to the equator and the Indian Ocean exposes the country to significant spatial and temporal variation. ያው ኢትዮጵያ ሆርን ኦፍ አፍሪካ ላይ የአፍሪካ ቀንድ አካባቢ ሀገሮች መካከል አንዷ ናት እና ከነሱ መካከልም ትልቋ ናት። ብዙ ደግሞ ዋተር ታወር ኦፍ አፍሪካም እንደምትባል ኢስት አፍሪካም እንደምትባል ከዚህ በፊት አውርተናል። ከኢኩዌተር ወይም ደግሞ ከምድር ወገብ 3 ዲግሪ ከፍ ብላ ነው የምትገኘው። ለኢንዲያን ኦሽን የቀረበችም ስለሆነች ብዙ የቴምፕሬቸር ቫሪዬሽን የክላይሜት እንዲሁም አዘር ኮንዲሽኖች አሏት ማለት ነው። the climate of Ethiopia is mainly controlled by ሶስት ነገሮች ናቸው የኢትዮጵያ ክላይሜት የሚወስኑልን። የመጀመሪያው seasonal migration of the intertropical convergence zone, associated atmospheric circulation and the complex topography of the country. ያው ሶስቱ ነገሮች ምንድን ናቸው? ኢንተርትሮፒካል ኮንቨርጀንስ ዞን ምንለው ምን እንደሆነ በኋላ ላይ እናያለን። አሶሺየትድ አትሞስፌሪክ ሰርኩሌሽን፣ ከዛ ደግሞ ቶፖግራፊ ኦፍ ደ ካንትሪ እንዳወራ ማለት ከፍተኛ ቦታዎች አሉ፣ ዝቅተኛ ቦታዎች፣ እሱም ይወስናል ክላይሜቱ ላይ አፌክት አለው ማለት ነው። ዌዘር ቨርሰስ ክላይሜት፣ ዌዘር እና ክላይሜትን እናያወራለን። ዌዘር ምንለው ኢንስታንታኒየስ ኦር ከረንት ኮንዲሽን ኦፍ ደ አትሞስፌር ማለትም ለትንሽ ጊዜ የሚቆይ ነው። ክላይሜት ሲሆን ሎንግ ተርም አቨሬጅ ስቴት ኦፍ ደ አትሞስፌር ዩዥዋሊ ኦቨር ዲኬድስ ኦር ሞር፣ ለ10 ዓመታት ያክል ኮንሲስተንት የሆነ የአየር ጸባይ ነው ማለት ነው ክላይሜት ምንለው። ያኛው ግን ያው ሊቀየርም በየጊዜው የሚቀያየር በየቀኑም ሊሆን ይችላል። እና ዌዘር የምንለው ምን ኢንክሉድ ያደርጋል? ቴምፕሬቸርን፣ አትሞስፌሪክ ፕሬሸር፣ ሂዩሚዲቲ፣ ዊንድ ስፒድ ኤንድ ዳይሬክሽን፣ ክላውድ ከቨር፣ ፕሪሲፒቴሽን። ቴምፕሬቸሩን ያለውን ፕሬሸር፣ የንፋሱን ሁኔታ፣ የዝናብ ሁኔታ እና የክላውድ ከቨር እነዚህም ያካትታል ማለት ነው። Weather occurs mainly in the troposphere and is measured using various instruments. ዌዘር ሜንሊ ትሮፖስፌር፣ ስትራቶስፌር የምንላቸው የአየር ንብብሮች እንዳሉ አይተን ነበረ እና ከዛ መካከል ዌዘር የምንለው ነገር ሜንሊ ያለው ትሮፖስፌር ኤሪያ ላይ ነው ማለት ነው። ክላይሜት እንዳልኳቸው ለዲኬድ ኦር ሞር ከዛ በላይ የሚቆይ ሎንግ ተርም የሆነ የአየር ንብረት ወይም የአየር ጸባይ ነው። ክላይሜት ደግሞ ምንለው ኢንክሉድ የሚያደርገው አቨሬጅ ኮንዲሽንስ፣ ቫሪያቢሊቲ፣ ኤክስትሪም ኢቨንትስ በየውንድ አቨሬጅ ኮንዲሽኖች ይኖራሉ። ለምሳሌ አኑዋሊ ስናሰላ ቫሪያቢሊቲ እና ኤክስትሪም ኢቨንቶች ደግሞ እነሱንም ያካትታል ማለት ነው ክላይሜት ምንለው። ኤሌመንትስ ኤንድ ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት። ኤሌመንትስ ኦፍ ዌዘር ምንላቸው በእነዚህ ኮምቢኔሽን ኦፍ ኤሌመንትስ ዌዘር በእነዚህ ኮምቢኔሽን ኦፍ ኤሌመንትስ ነው ኤክስፕረስ የምናደርገው የአንድን አካባቢ የአየር ጸባይ ማለት ነው። አንደኛው ቴምፕሬቸር ነው። ሁለተኛው ፕሬሲፒቴሽን ኤንድ ሂዩሚዲቲ፣ ይሄ የዝናብ መጠን ማለት ነው ፕሬሲፒቴሽን እና እርጥበታማነቱ ምናምን። ሶስተኛው ደግሞ ዊንድ ኤንድ ኤር ፕሬሸር ነው። ይሄኛው ፕሬሸር የአንዱ አካባቢ ያለው የንፋስ ዳይሬክሽን ምናምኖችን እያየን ማለት ነው። እነዚህ ኤሌመንትስ ኦፍ ዌዘር ምንላቸው ናቸው። ኮንትሮል ኦፍ ዌዘር ኤንድ ክላይሜት ምንላቸው ደግሞ ኮንትሮል ምንላቸው ሜይንሊ አፌክት የሚያደርጉ ናቸው። ዌዘርንም ክላይሜትንም ሃይሊ አፌክት የሚያደርጉ ናቸው፣ የሚወስኑ ናቸው። እነዚህን በደንብ እናያቸዋለን። አንደኛው ላቲቲዩድ ነው። ሁለተኛው ላንድ ኤንድ ዋተር ዲስትሪቢዩሽን ነው። ዊንድ ኤንድ ኤር ፕሬሸር፣ አልቲቲዩድ እና ኦሽን ከረንት። ሌላ ደግሞ ክላይሜትን አፌክት የሚያደርጉ ነገሮች ቢዮንድ ዲስ ኮንትሮልስ ሶላር ራዲዬሽን ሊሆን ይችላል ኤንድ ቴምፖራል ቫሪዬሽንም ሊሆን ይችላል ማለት ነው። አምስቱን እናያለን። የመጀመሪያው ከኮንትሮል ኦፍ ዌዘር ውስጥ ላቲቲዩድ ነው። ላቲቲዩድ የምንለው ኢትስ ዲስታንስ ፍሮም ዘ ኢኩዌተር። ላቲቲዩድ የምንላቸው የኬክሮስ መስመሮች የምንላቸው ናቸው። እነሱም እርዝን ኢትስ ዲስታንስ ፍሮም ዘ ኢኩዌተር ይላል እዚህ ጋር ምንድነው የእርዝን ወደ ሳውዝ እና ወደ ኖርዝ የሚከፍል መስመሮች ናቸው እና እነዚህም ኢኩዌተር ወደ ፖሎቹ ሲሄዱ እየቀነሱ ወይም እየጠበቡ ሲሄዱ ኢኩዌተር ላይ ወደ ኢኩዌተር በሚቀርቡበት ሰዓት ደግሞ እየጨመሩ እየሰፉ የሚመጡ ላይኖች ናቸው።
ኢኩዌተር ስለዚህ ማክሲመም ሶላር ራዲዬሽን ሊያገኝ፣ ቴምፕሬቸር ዲክሪስስ ቱዋርድስ ዘ ፖል፣ ይህም ከፍተኛ የሆነ ሶላር ራዲዬሽን የፀሐይ ራዲዬሽን በኢኩዌተር አካባቢ እንዲኖር እና ቴምፕሬቸር ደግሞ ቱዋርድስ ዘ ፖል ወይም ጫፎቹ አካባቢ እየቀነሰ እንዲሄድ ያደርጋል ማለት ነው። ምክንያት ሆኗል። ኢፌክትስ ኦፍ ኢትዮጵያ ላቲቲዩድናል ፖዚሽን፣ የኢትዮጵያ ላቲቲዩድናል ፖዚሽን ኢፌክቶቹ ምንድናቸው? ሃይ አቨሬጅ ቴምፕሬቸር፣ ሃይ ዴይሊ ቴምፕሬቸር ሬንጅ በት ስሞል አኑዋል ሬንጅ፣ ሊትል ቫሪዬሽን ኢን ሌንግዝ ኦፍ ዴይ ኤንድ ናይት ትሩአውት ዘ ይር። ይሄ ምንድነው? ትልቅ ቴምፕሬቸር እንዲኖር ታድርጓታል። ምክንያቱም ሺ ኢዝ ላይክ ኒር ቱ ዘ ኢኩዌተር። ከዛ ደግሞ ዴይሊ ቴምፕሬቸር ሬንጆቿ ትልቅ ነው። ለምን? ትልቅ ቫሪዬሽን ስላለ ማለት ነው። ግን አኑዋል ሲሆን የየቀኑ ብዙ ልዩነት የለውም፣ በጣም ትንሽ ሞቃት ስለሆነ ማለት ነው። ሊትል ቫሪዬሽን ኢን ሌንግዝ ኦፍ ዴይ፣ ዴይ ናይት ብዙም እንትን የለውም፣ የሌንግዝ ዲፍረንስ የለውም ማለት ነው። ኢንክላይኔሽን ኦፍ እርዝ አክሲስ፣ እርዝ ያው ትንሽ ኢንደንትድ ናት፣ ቲልት ትንሽ ጋደል ያለች ናት። 23 ዲግሪ 1/2 ጋደል ትላለች ስትሽከረከር እና በዚህም ቲልት ስላደረገች ያው ስዕሉ እንደምትመለከቱት እንደዚህ ጋደል ያለች ናት ስትዞርም ማለት ነው። ኦን ሄር አክሲስም በሰንም ዙሪያ ስትዞር ቲልት አርጋ። በዚህ ምክንያት ሲዝናል ቫሪዬሽኖች አሉ። ከዛ ደግሞ ቼንጅ ኢን ሶላር አንግል አለ። ቫሪዬሽን ዴይ ኢን ሌንግዝ የሚመጣበት ምክንያት በዚህ ቲልት ስላደረገች ነው ማለት ነው። ስለዚህ የሲዝናል ቫሪዬሽኖች የወቅቶች መለዋወጥ እንዲሁም ደግሞ ዴይ ናይት ሌንግዙ መቀየር እና ቼንጅ ኢን ሶላር አንግልም አንድ ቦታ በጣም ሶላር ይደርሷል፣ አንድ ቦታ ደግሞ ብዙም ማይደርሰው በአመት ውስጥ በዚህ ምክንያት ነው ማለት ነው። ኢንክላይኔሽን ኦፍ እርዝ አክሲስ ስላለ። ኢንክላይኔሽኖቹ መካከል ስናወራ ኢኩዊኖክስ እና ሶሊስቲስ የሚባል ነገር አለ። አን ኢኩዊኖክስ ኦከርስ ዌን ዘ ሰን ኢዝ ዳይሬክትሊ አባቭ ዘ ኢኩዌተር ኤንድ ዴይ ኤንድ ናይት አር ኢኳል እና ይሄ ዴይ ኤንድ ናይት ኢኳል እንዲሆኑ ያደርጋቸዋል። ቬንራል ኦር ደግሞ ስፕሪንግ ኢኩዊኖክስ ምንለው አለ ኢኩዊኖክስ ውስጥ እና አውትመን ኢኩዊኖክስ አለ። ስፕሪንግ ኢኩዊኖክስ ምንለው ማርች 21 ላይ ነው። ሰን ክሮስ ስታደርግ ወደ ላይ ወደ ከኢኩዌተር ኖርዝ ወርድ ስትሄድ ነው ማለት ነው። ቀኑና ምሽቱ ኢኳል ሌንግዝ ይኖረዋል እና ማርች 21 ላይ የስፕሪንግ ኢን ደ ኖርዘርን ሄሚስፌር ሲሆን ኦትመን ፎር ደ ሳውዘርን ሄሚስፌር ይሆናል ማለት ነው። ኦትመን ኢኩዊኖክስ የምንለው ደግሞ ሴፕቴምበር 23 ላይ ሲሆን ሰን ወደ ታችኛው ወደ ሳውዘርን ከኢኩዌተር ሳውዝ ዋርድ ስትሄድ ነው እና ይሄኛው ደ ቢጊኒንግ ኦፍ ኦትመን ፎር ኖርዘርን ሄሚስፌር ግን ስፕሪንግ ፎር ደ ሳውዘርን ሄሚስፌር ማለት ነው። ሶሊስቲስ የምንለው ደግሞ ኦከርስ ዌን ደ ሰን ሪችስ ኢትስ ማክሲመም ኖርዘርን ኤንድ ሳውዘርን ፖዚሽን፣ ወደ ላይ እየሄደች ወደ ታች ከኢኩዌተር ወደ ላይ እና ወደ ታች እየሄደች ደ ማክሲመም ኖርዘርን እና ሳውዘርን ፖዚሽን ላይ በምትሆንበት ጊዜ ነው ማለት ነው ይሄ ደግሞ የሚፈጠረው። ሰመር ሶሊስቲስ የምንለው ጁን 21 ነው። ረጅም ቀን ነው የሚኖረው ኢን ደ ኖርዘርን ሄሚስፌር፣ ደ ኦፖዚት ትሩ ፎር ደ ሳውዘርን ሄሚስፌር ማለት ነው እና ሰን አደ ትሮፒክ ኦፍ ካንሰር ላይ ስትሆን ነው ትሮፒክ ኦፍ ካንሰር ላይ ቀጥታ ስትሆን ሰመር ሶሊስቲስ ይሆናል። ዊንተር ሶሊስቲስ የምንለው ደግሞ ዲሴምበር 22 ሲሆን ሾርተስ ዴይ ኢን ደ ኖርዘርን ሄሚስፌር ሲሆን ነው ማለትም ቀኑ ሲያጠር ነው ኖርዘርን ሄሚስፌር ላይ። ነገር ግን ደ ኦፖዚት ኢዝ ትሩ ፎር ደ ሳውዘርን ሄሚስፌር ማለት ነው። በተቃራኒው ለሳውዘርን ሄሚስፌር ሰን ዳይሬክትሊ ትሮፒክ ኦፍ ካፕሪኮርን ላይ በምትሆንበት ሰዓት ላይ ነው ማለት ነው። ይሄ ደግሞ ሳውዝ እና ኖርዝ ስትሆን ማለት ነው። ሌላኛው ደግሞ አልቲቲዩድ ነው። አልቲቲዩድ ማለት ያው አባቭ ደ ሲ ሌቭል ምን ያህል ሄይት አለ ነው። የአንድ ቦታ ከፍታ ነው እና አንድ ቦታ አልቲቲዩዱ በጨመረ ቁጥር ቴምፕሬቸሩ እየቀነሰ ይሄዳል። ይሄም ደግሞ ምን ይባላል? ይሄ ሬት ኦፍ ዲክሪዝ ወይም የመቀነሻ ሬት ምን ይባላል? ላፕስ ሬት ተብሎ ይጠራል። ኖርማል ላፕስ ሬት የሚባለው 1000 ሜትር ከፍ ባለ ቁጥር 6.5 ዲግሪ ሴንቲግሬድ እየቀነሰ ይሄዳል ማለት ነው። አፕላይስ ኢን ደ ትሮፖስፌር ኤሪያ ላይ አሁንም እንደ ቅድም ትሮፖስፌር ኤሪያ ላይ ነው ይሄ ያለው። 3 ታይፕስ ኦፍ ላፕስ ሬቶች አሉ። ድራይ አዲያባቲክ ላፕስ ሬት፣ ዌት ኦር ሞይስት አዲያባቲክ ላፕስ ሬት እና ኢንቫይሮንመንታል ኦር አትሞስፌሪክ ላፕስ ሬት የምንላቸው ናቸው። ሶስቱ ታይፕ ኦፍ ላፕስ ሬቶች የመጀመሪያ ድራይ አዲያባቲክ ላፕስ ሬት የምንለው ነው። ይሄኛው ደግሞ applies to unsaturated air, temperature change occurs due to expansion እና compression. ሬቱ 1000 ሜትር ከፍ ስንል 10 ዲግሪ ሴንቲግሬድ ይቀንሳል።
ይሄኛው ምንድነው እና አንሳቹሬትድ ኤር የምንለው ይሄ በቂ የሆነ ሞይስቸር የሌለው ነው። ቴምፕሬቸር ቼንጅ ኦከርስ ዲው ቱ ኤክስፓንሽን እና ኮምፕሬሽን የምንለው ይሄ የፕሬሸር ዲፍረንሱ ነው በቃ። እና ኮምፕሬሽን ኖሮ ደግሞ አንሳቹሬትድ ኤር ከሆነ ዋርም ይሆናል ቦታው ማለት ነው። ዌት አዲያባቲክ ላፕስ ሬት የምንለው ለሳቹሬትድ ኤር ነው። እና ላተንት ሂት ሪሊዝ ዲዩሪንግ ኮንደንሴሽን ስሎውስ ኩሊንግ ሬት 1000 ሜትር በጨመረ ቁጥር 5 ዲግሪ ሴንቲግሬድ ወይም ደግሞ ከዛ ሊበልጥም ይችላል በሱ ይቀንሳል ማለት ነው ቴምፕሬቸር። እና ሳቹሬትድ ኤር ነው ስንል ዋተር ቬፐር ይይዛል ማለት ነው። እና እዚህ ጋር ላተንት ሂት ሪሊዝ ዱሪንግ ኮንደንሴሽን ስሎውስ ኩሊንግ የሚለው ምንድነው? ዋተሮቹ ሂቱን ላተንት ሂት ወይም ሂድን ሂት ይኖራቸዋል ውስጣቸውና የአንድን ነገር ሂት ወደ ራሳቸው ውስጣቸው ያስቀምጣሉ እና ዲዩ ቱ ዛት ኮንደንሴሽን ካለ ኩሊንግ ፕሮሰሱን ስሎው እና ላተንት ሂት ሪሊዝ ያደረጉ ስንል ሞር ኮልድ እንዲሆን ያደርጉታል ማለት ነው። እና ክላውዶች እንዲፈጠሩ ምናምን ይሆናል ማለት ነው። አትሞስፌሪክ ላፕስ ሬት የምንለው በአክቹዋሊ ኦብዘርቭድ ቴምፕሬቸር ቼንጅ ዊዝ አልቲቲዩድ ቅድም ኖርማል ላፕስ ሬት ብለን ያወራ ነው አትሞስፌሪክ ላፕስ ሬት የምንለው ማለት ነው። ኖርማል ነው ይሄ ኖርማሉ ለምሳሌ 1000 ሜትር ሲጨምር 6.5 ዲግሪ ሴንቲግሬድ ይቀንሳል ቴምፕሬቸር የሚለው። ስፓቲዮ ቴምፖራል ፓተርን ኦፍ ቴምፕሬቸር ኤንድ ሬንፎል ቴምፕሬቸር ዲስትሪቢዩሽን ኢን ኢትዮጵያ ቴምፕሬቸር ኢዝ ሜንሊ ኮንትሮልድ ባይ የአንድ አካባቢ ይሄ ቴምፕሬቸር በአልቲቲዩድ ይወሰናል፣ በላቲቲዩድ ይወሰናል፣ ሂዩሚዲቲ፣ ዊንዱ፣ ስፓሻል ዲስትሪቢዩሽኑ እነዚህ ሁሉ የአንድን አካባቢ ቴምፕሬቸር ይወስኗታል። ሚን አኑዋል ቴምፕሬቸር ደግሞ ኢትዮጵያ ውስጥ ያው በጣም ሀይ የሚሆነው አፋር ዲፕሬሽን ላይ ነው። ሃይ ቴምፕሬቸር ሪከርድ ያለው አፋር ዲፕሬሽን ወይም ይሄ ደናክል ዲፕሬሽን የምንለው ኤሪያ ነው። ከዚህ በፊት ቪዲዮች ላይ አውርተነዋል። ግሬተር ዛን 30 ዲግሪ ሴንቲግሬድ ሎላንዶች ላይ ፔሪፌራል እንደነ ሶማሌ፣ አፋር ምናምን ያለበት ላይ ነው። ሌስ ዛን 10 ዲግሪ ሴንቲግሬድ ደግሞ ሃይ ማውንቴኖቻችን ባሌ እንደዛ ያሉት ላይ አለ ማለት ነው። ቴምፕሬቸር ዲስትሪቢዩሽን ኢን ኢትዮጵያ ሃይ ዴይሊ ቴምፕሬቸር ሬንጅ አለ እና ዲቱ ሃይ ዴይሊ ቴምፕሬቸር ሬንጅ ደግሞ ካለ ስሞል አኑዋል ቴምፕሬቸር ሬንጅ ነው የሚኖረው። ምክንያቱም አብዛኛው ታይም ላይ እኛ ለኢኩዌተር የቀረብን ስለሆነ ቴምፕሬቸር ቼንጅ ብዙም የለም። ሃይስት ቴምፕሬቸር ደግሞ ያለው ከማርች እስከ ጁን ነው። ሎውስት ቴምፕሬቸር ደግሞ ያለው ከኖቬምበር እስከ ፌብሩዋሪ። ማርች ቱ ጁን ማለት በልግ ማለት በኛ እና ሎውስት ቴምፕሬቸር ደግሞ ከኖቬምበር እስከ ፌብሩዋሪ ያለው ላይ ነው ያለው። እነዚህም በደንብ ያዟቸው፣ አንዳንድ ይጠይቃሉ ምርጫዎች ላይ። ሳውዘርን ኢትዮጵያ ደግሞ ዋርመር ኢን ኦትመን እና ስፕሪንግ ላይ፣ ኖርዘርን ደግሞ ሰመር ላይ ዋርም ይሆናል ማለት ነው፣ ትንሽ ይሞቃል። ሃይ ዴይሊ ቴምፕሬቸር ሬንጅ እንዳለና ስሞል አኑዋል ቴምፕሬቸር ሬንጅ እንዳለ ያዙ። ሌላውን በሚቀጥሉት ስላይዶች ላይ ሞር እየያዝ ነው እንመጣለን። ሬንፎል ዲስትሪቢዩሽን ኢን ኢትዮጵያ rainfall is complex and mainly controlled by the ITCZ or Intertropical Convergence Zone. ፕሬዠሩ እና ትሬድ ዊንዶች ነው እና ይሄኛው ስፓሻል እና ቴምፖራል ቫሪያቢሊቲ ያመጣል። የክላይሜት የብዙ ነገሮች የሲዝን የእነዚህን ቫሪያቢሊቲ the Intertropical Convergence Zone is a low pressure zone formed by northeast trade wind and equatorial westerlies. ያው ይሄ እንዴት ነው መሰላችሁ ፒክቸሩን በደንብ ስናየው ሎ ፕሬሸር ዞን ነው እና ከላይ ኖርዝ ኢስት ትሬድ ዊንዶች ይኖራሉ። ከዛ ከታች ደግሞ ኢኳቶሪያል ዌስተርሊስ በእነሱ መካከል የሚፈጠር ሎ ፕሬሸር ዞን ነው። ኢትስ ሲዝናል ኖርዝ ሳውዝ ሙቭመንት ፎሎዊንግ ደ ሰን ዲተርማይንስ ሬንፎል። ይህንን በደንብ አስረዳችኋለሁ። ሶሊስቲስ እና ኢኩኖክስ እንዲሁም ደግሞ ኢንተርኮንቨርጀንስ ዞን ሙቭመንት እና ደግሞ ሬንፎል ፓተርን እንዴት እንደሚመጣ እዚህ ጋር እናያለን ማለት ነው። የመጀመሪያው ኢኩኖክስ እና ሶሊስቲስ እናያቸው። ኢኩኖክስ ምንለው ሰን ዳይሬክትሊ አደ ኢኩዌተር ላይ በምትሆንበት ሰዓት ላይ ነው። ሶሊስቲስ ደግሞ አይደር ትሮፒክ ኦፍ ካንሰር ወይም ደግሞ ካፕሪኮርን ላይ በምትኖርበት ጊዜ የሚሆን ነው። ይሄኛው ማርች 21 የሚሆንበት ነው እና ስፕሪንግ ፎር ደ ኖርዘርን ሄሚስፌር ኤንድ ፎር ደ ሳውዘርን ደግሞ ኦትመን የሚሆንበት ነው። ቀጥታ ወደ ላይ የሄደች ልክ ካንሰር ላይ ስትደርስ እዚህ ጋር ደግሞ ጁን 21 ይሆናል። ይህም ደግሞ ሰመር ፎር ደ ኖርዘርን ሄሚስፌር እና ዊንተር ፎር ደ ሳውዘርን ሄሚስፌር ይሆናል ማለት ነው።
ከዛ ቀጥታ ያው እዚህ ጋር ጁን ይሄ ተመሳሳይ እዛው ጋር ስለሆነ እንዲሁ ለስዕሉ እንዲመች ነው። ይሄኛው ጁን 21 ነው የሚሆነው። ከዛ ከጁን 21 ወደ ታች እየወረደች ስትመጣ ሰን እዚህ ጋር ምን ይሆናል ማለት ነው? ሴፕቴምበር 23 ይሄም ደግሞ ምንድነው ኦትመን ይሆናል ማለት ነው። የኦትመን ኢኩኖክስ የምንለው ነው። ኦትመን የሚሆነው ለኖርዘርን ሄሚስፌር እና ለሳውዘርን ደግሞ ስፕሪንግ ይሆናል ማለት ነው። ይሄኛው ኢኩኖክስ ነው ይሄ። ከዛ ወደ ታች ትወርዳለች። እዚህ ጋር ምንድነው ዊንተር ሶሊስቲስ የምንለው ነው። ዊንተር ፎር ደ ኖርዘርን ሄሚስፌር እና ሰመር ፎር ደ ሳውዘርን ማለት ነው። ይሄ ደግሞ ቀኑ ምንድነው ዲሴምበር 22 እያንዳንዱን ጽፍላችኋለሁ እዚህ ላይ። እሺ እንደዚህ አድርገን ጽፈናቸዋል። የመጀመሪያው ላይ ጁን ነው እዚህኛው ጋር የምናገኘው ማለት ነው። ይሄኛው ካንሰር ላይ በምትሆንበት ሰዓት ላይ ነው። ከዛ ይሄኛው ማርች ስፕሪንግ ለኖርዘርን ሄሚስፌር የሚሆነው ማርች 22 ላይ ነው። ሴፕቴምበር 23 ላይ ደግሞ ይሄኛው ለኖርዘርን ሄሚስፌር ኦትመን የሚሆንበት ሰዓት ነው። እዚህ ጋር ደግሞ ዊንተርን ፎር ኖርዘርን ሄሚስፌር ምን የሚሆንበት ዲሴምበር 22 ነው ማለት ነው። ስለዚህ እነዚህን ቀናቶች እንይዛቸዋለን። በቀጣይ ደግሞ እናያለን ያልኳቸው ምንድነው ኢንተርትሮፒካል ኮንቨርጀንስ ዞን ሙቭመንት ማለት ነው። ኢንተርትሮፒካል ኮንቨርጀንስ ዞን የሚከተለው ቀጥታ ሰንን ነው። ሰን በምትሄድበት ዳይሬክሽን ይከተላትና ስትመለስም አብሯት ይመለሳል ማለት ነው። ለምን? ሎ ፕሬዠር ዞን ነው እንዳልኳችሁ። ሎ ፕሬዠር ዞን ስለሆነ ሰን ደግሞ ሃይ ሂት ስላላት እሷን ፎሎ ያደርጋል ማለት ነው። እና የኢንተርትሮፒካል ኮንቨርጀንስ ዞን ሙቭመንት ነው የሬንፎል ፓተርን የሚነግረን ማለት ነው። እሺ አሁን የኢንተርትሮፒካል ኮንቨርጀንስ ዞን እንዴት እንደሚሄድ እናያለን። በመጀመሪያ ሰን ወደ ላይ ትሄዳለች፣ ከዛ እንደዚህ ትመለሳለች፣ ከዛ እንደዚህ ትመጣለች። ስለዚህ እሷን ተከትሎ ኢንተርኮንቨርጀንስ ዞን እሷን የሚከተለው ብያቸዋለሁ። ማርች 22 ኢኩዌተር ላይ በምትሆንበት ሰዓት ላይ ቱ ደ ሳውዝ ዋርድ ነው የሚሆነው። ማርች አካባቢ ላይ እንደዚህ ነው የሚሆነው ኢንተርትሮፒካል ኮንቨርጀንስ ዞን። ከዛ እሱም እንደ ሰን ማለትም ሙሉ ነው። ይሄ ያው በዛኛው በኩል ያለውን ፓርት እንዳልነካ ብዬ ነው። ከዛ ይሄ እንደዚህ ነው የሚሆነው። ይሄ ከዛ እንዴት ይሆናል? ይሄዳል ማለት ወደ ላይ። እሷ አሁን ወደ ላይ አይደል የምትሄደው? ወደ ላይ ስትሄድ እሱም ወደ ላይ ይሄዳል ማለት ነው። ግን ወደ ላይ ይሄድና እዚህ ጋር ይሆናል፣ እዚህ ጋር ይቀመጣል። ጁን 22 ላይ ከሰን በታች ግን ከትሮፒክ ኦፍ ካንሰር በታች ይሆንና ግን ሰንን ነው ፎሎ የሚያደርጋት። ከዛ ከጁን 21 በኋላ ወዴት ትሄዳለች? ወደ ታች ትመጣለች ሰን ማለት ነው። ከዚህ ወደዚህ በምትመጣበት ሰዓት ላይ ኢንተርትሮፒካል ኮንቨርጀንስ ዞን ልክ እሷ ኢኩዌተር ላይ በምትሆንበት ሰዓት ላይ እሱም ወዴት ይመጣል ማለት ነው? ወደ ታች ይመጣል ማለት ነው። እዚህ ጋር ልክ ሴፕቴምበር 23 ላይ በሚሆንበት ሰዓት ላይ የቱ ጋር ይመጣል ማለት ነው? እዚህ ጋር ከላይ የሆነ ኖርዝ ላይ ይመጣል እሷን ተከትሎ ማለት ነው። ከዛ ልክ ሰን ደግሞ የቱ ጋር ትሆናለች? ይኸው እዚህ ጋር ናት ማለት ነው። ልክ ኢኩዌተር ላይ በምትሆንበት ሴፕቴምበር 23 ኢኩዌተር ላይ ተመልሳ መታ ወደ ታች ወደ ዲሴምበር 22 ወደ ታች ስትወርድ ምን ይሆናል? እሱም አብሮ ተከትሏት ኢኩዌተርን አልፎ ወዴት ይሄዳል? ኢንተርትሮፒካል ኮንቨርጀንስ ዞን ወደዚህ ወደ ታች ይመጣል ማለት ነው። እንደዚህ እያለ ሙቭመንቱን ይቀጥላል ሰንን ፎሎ እያደረገ ማለት ነው። ስለዚህ ይሄ ፓተርን ደግሞ ምንን እንድንናገር ይነግረናል? ሬንፎልን፣ እንዴት ሬንፎልን ደግሞ እንትን እንደሚል እናይ። ስለዚህ ሶስተኛው ደግሞ የሬንፎል ፓተርን ነው የሚቀራን። ሬንፎል ፓተርን ደግሞ የሚወሰነው እነዚህ ዊንዶች አሉ፣ እነዚህ የምታዩቸው እነዚህ እንዳለ የዊንድ ዳይሬክሽኖች ናቸው ማለት ነው። እና ይሄ ስዕል የኢንተርትሮፒካል ዞንን እንትን ይነግረናል፣ ፕሌስ እና ሬንፎል ፓተርን ዊንዶቹ እንዴት እንደሆኑ። ይሄኛው ኢንተርትሮፒካል ኮንቨርጀንስ ዞን ነው። እዚህ ጋር ያሉት ኖርዝ ኢኳቶሪያል ዊንዶች ይባላሉ። እነዚህ ሳውዝ ኢኳቶሪያል ዊንዶች ይባላሉ። እዚህ ጋር ደግሞ ያሉት ወደዚህ ያሉት ኖርዝ ዌስተርሊስ እንላቸዋለን። እነዚህ ደግሞ ሳውዝ ዌስተርሊሶች ናቸው ማለት ነው። አሁን ምንድነው ኢኳቶሪያል ኢንተርኮንቨርጀንስ ዞን ወደ ላይና ከሰን ጋር ወደ ታች ይሄዳል ብለናል። ወደ ላይና ወደ ታች ሲሄድ እነዚህ ዊንዶች አሁን ለምሳሌ ይሄ ኢንተርትሮፒካል ኮንቨርጀንስ ሆኖ ወደ ላይ የሚሄድ ከሆነ አብረውት እንዴት ይሄዳሉ ማለት ነው? እንደዚህ ይሆናል ማለት ነው። ከዛ እነዚህም አብረውት እንደዚህ ይሆናል ማለት ነው። ፓተርኑ ይሄን ይመስላል። እና አብረውት ሲሄዱ እንደዛ ዊንዶቹ እነዚህ ከፍ ይላሉ፣ ከስር ያሉትም ከፍ ይላሉ አብረውት። ከዛ እነዚህ ደግሞ ያጥራሉ ማለት ነው። ከላይ ያሉት እዚህ ጋር የምናያቸው አብረውት
ያጥራሉ ማለት ነው። ስለዚህ ይህንን ተከትሎ ሬንፎል ፓተርኖችን በሰመር ወቅት በዊንተር ወቅት እንዴት እንደሚሆን ኢትዮጵያ ውስጥ እናወራለን። ይቺን ኤግዛምፕል ብቻ ሰጥቻችሁ ሌላውን በቃ ተረድታላችሁ ማለት ነው። እና አሁን ይሄንን ምንድነው ጁን 21 ላይ ያለውን ነው ኮንሰፕት ነው የምናስበው። ከላይ ናት ሰን ያለችው ከየቱ ጋር ነው? ከላይ እዚህ ጋር ነው ያለችው። ከዛ ኢንተርትሮፒካል ኮንቨርጀንስ ዞኑ ደግሞ ይኸውና እና በዚህ ሰዓት ላይ ዊንዶቹ እንዴት ይሆናሉ የሚለውን ነው ማሳያችሁ ማለት ነው። እና ዊንዶቹ እንደዚህ ነው የሚሆኑት። ኢኳቶሪያል ሳውዘርሊሶቹ አብረውት ይከተሉታል ማለት ነው። እንደዚህ ይሄዳሉ፣ እንደዚህ አብረውት ይከተሉታል። ከላይ ያሉትም ደግሞ እንደዚህ ዊንዶች ይኖሩታል ማለት ነው። እነዚህኞቹ ሳውዘርሊስ ኢኳቶሪያል ሳውዘርን የምንላቸው ናቸው። እነዚህ ኢኳቶሪያል ኖርዘርን የምንላቸው ናቸው። ስለዚህ ይሄ እዚህ ጋር ያየነው ፓርት ምንድነው? ይሄኛው ያየነው ፓርት በአጠቃላይ ኖርዘርን ሄሚስፌሩ ምንድነው? ሰመር ነው። ለሳውዘርን ሄሚስፌሩ ደግሞ ዊንተር ነው የምንልበት ሪዝናችን ይሄ ነው ማለት ነው። ሬንፎል ፓተርኑ ሬንፎል በዚህ ኖርዘርን ሄሚስፌር ላይ የሚመጣው ከየት ነው? በኖርዘርን ዊንዶች ነው። ኢትዮጵያ ደግሞ እዚህ ጋር ከኢኩዌተር እዚህ አካባቢ ከኢኩዌተር በቃ ከፍ ብላ እዚህ ጋር ምናምን ስለምትገኝ 3 ዲግሪ ከፍ ብላ፣ ስለዚህ በዛ ሰዓት ላይ የሚኖረው ዊንድ ሳውዝ ዌስተርሊስ ዊንድ ነው ማለት ነው። ሲዝናል ሬንፎል ፓተርን ኦፍ ኢትዮጵያ ሰመር፣ ዊንተር፣ ስፕሪንግ እና ኦትመን ላይ ምን እንደሚሆን እናያለን። ሰመር ሲዝን ከጁን፣ ጁላይ፣ ኦገስት ክረምት የምንለው ፓርት ላይ ከሚድ ጁን እስከ ሚድ ሰፕተምበር ያለው ፓርት ላይ ከአፋርና ከሳውዝ ኢስተርን ሎላንዶች በስተቀር ሁሉም የኢትዮጵያ ክፍል ክረምት ነው ማለት ነው። እና ሰን የት ላይ ነው የምትሆን? ወደ ኢኩዌተር እየመጣች የሚሆንበት ሰዓት ላይ ነው። Atlantic contributes more, but Indian Ocean also supplies moisture. Main raining bearing winds, equatorial westerlies or Guinea monsoon and southeasterly winds. እነዚህ ደግሞ ሳውዝ ኢስተርሊ ዊንዶች እና ጊኒ ሞንሱኖች ናቸው ዊንድ ይዘውልን የሚመጡት እነዚህ ዊንዶች ናቸው። እና ከአትላንቲክ ኦሽን ነው ሞር ውሃ ተሸክመው ይዘውልን የሚመጡት። ከኢንዲያን ኦሽንም እንዲሁ ያው ትንሽ ውሃ ይዘው ይመጣሉ ማለት ነው። ይሄ የኢትዮጵያ ሜን ሬኒ ሲዝን የምንለው ሳመር ኦር ክረምት በኢትዮጵያ የምንለው ነው ማለት ነው። ሁለተኛው ኦትመን ነው። ይሄኛው ደግሞ በሰመርና በዊንተር መካከል ያለው ፓርት ነው፣ ቅድም እንደተነጋገር ነው ማለት ነው። እና ዱሪንግ ዲስ ሲዝን ኢንተርትሮፒካል ኮንቨርጀንስ ዞን ወደ ኢኩዌተር ሺፍት የሚያደርግበት ፓርት ነው። ሰን ዳይሬክትሊ አት ኢኩዌተር ሆና ወደ ሳውዝ የምትሄድበት ሰዓት ላይ ነው። ስለዚህ በዚህ ሰዓት ኢንተርትሮፒካል ኮንቨርጀንስ ዞን ወደ ኢኩዌተር ይመጣና ልክ እሷ ወደ ሳውዝ ስትወርድ እሱ ማብራት ይወርዳል ማለት ነው። እና ይሄኛው ሜይንሊ ያለው ዊንድ ማን ነው? ሳውዝ ኢስተርሊ ዊንዶች ናቸው። ኢንዲያን ኦሽን ነው ደግሞ እዚህ ጋር ሞር ከአትላንቲክ ይልቅ ኢንዲያን ኦሽን ሞር ዋተር ኮንትሪቢዩት ያደርጋል። ስለዚህ ያሉት እንትኖች ዊንዶች ምንድን ናቸው? ሳውዝ ኢስተርሊዎች ናቸው። ግን ኢኳቶሪያል ዌስተርሊሶችም እኮ አሉ፣ ግን ዊክን ናቸው። እዚህ ላይ ሬንፎል ሜይንሊ አፌክት የሚያደርገው ሳውዝ ኢስተር ሎላንድ ኦፍ ኢትዮጵያ ሳውዝ ኢስተርን ሎላንዶቹ ሜይንሊ እዚህ ሰዓት ላይ ይዘንባል ማለት ነው እዛ አካባቢ። ሌሎኞቹ ዊንተር ሲዝን የምንለው ነው ዲሴምበር፣ ጃንዋሪ እና ፌብሩዋሪ ላይ። ይሄ ደግሞ ሰን ካፕሪኮርን ላይ የምትሆንበት ሰዓት ላይ ነው። ስለዚህ ካፕሪኮርን ላይ ስትሆን ኢንተርኮንቨርጀንስ ዞን ወደ ታች ይመጣል ማለት ወደ ሳውዝ ይመጣል። በዛው ልክ ዊንዶቹም ሺፍት ያደርጋሉ። በዚህ ሰዓት ላይ ከሬድ ሲ የሚመጣ ዋተር ነው። በኖርዝ ኢስተርሊ ዊንዶች ናቸው ዶሚኔት የሚያደርጉት እዚህ ሰዓት ላይ ኖርዝ ኢስተርሊ ዊንዶች። ከዛ ሜይንሊ ደግሞ የሚዘንበው አፋር እና ሬድ ሲ ኮስታል ኤሪያ ላይ ዊንተር ላይ ይዘንባል ማለት ነው። ዊንተር ሬንፎል ሃዝ ደ ሊስት ካቨሬጅ ኮምፔር ቱ አደር ሲዝንስ። ደ ሃይስት ካቨሬጅ ያለው ሰመር ላይ ነው ማለት ነው። ብዙ ቦታ ይዘንባል ከአፋርና ከሳውዝ ኢስት በስተቀር ሰመር ላይ። ዊንተር ላይ ደግሞ አፋርና ሬድ ሲ ላይ ብቻ ነው፣ ሬድ ሲ ኮስታል ኤሪያዎች ላይ ብቻ ይዘንባል። አራተኛው ስፕሪንግ ሲዝን የምንለው ነው። ማርች፣ ኤፕሪል፣ ሜይ ነው። ይሄኛው ደግሞ ሳን ዳይሬክትሊ አት ኢኩዌተር ትሆንና ማርች 21 ላይ ከዛ ወደ ላይ ወደ ኖርዝ ስትሄድ ኢንተርኮንቨርጀንስ ዞንም ተከትሏት ወደ ኖርዝ ዋርድ ሺፍት ያደርጋል ማለት ነው። እና እዚህ ሰዓት ላይ ምን ካራክተሮች አሉ ብንል የመጀመሪያው ሎንገር ዴይ ረጅም ቀን ነው የሚኖረው እና ደግሞ በጣም ይሞቃል። ኢኩዌተር ላይ ስለምትሆን በጣም እኛም ቀረብ ስለምንል ሰንም እዛ ጋር ስለምትሆን በጣም ይሞቃል። ከዛ ደግሞ
ኖርዝ ኢስተርሊ ዊንዶች ዊክን የሆኑና ሳውዝ ኢስተርሊ ዊንዶች ናቸው ከኢንዲያን ኦሽን እንትን የሚያመጡልን ውሃ የሚያመጡልን ማለት ነው። ሜይንሊ ይሄኛው ደግሞ ኢትዮጵያ ውስጥ የሚዘንብበት የት ነው? ሶማሌ አካባቢ ሃይላንድ ሶማሌ፣ ሳውዝ ኢስተርሊ ሎላንዶች እና ሴንትራል ኢትዮጵያ ሃይላንዶች ላይ ይዘንባል የስፕሪንግ ሰዓት ላይ ማለት ነው። ሌላኛው ሬንፎል ሪጅንስ ኦፍ ኢትዮጵያ የምንላቸው ናቸው። በሰመር ሬንፎል ሪጅን የምንላቸው አሉ። ሁሉም ላይ ቅድም እንደተነጋገረው ሰመር ሬንፎል ሪጅን የምንላቸው ሁሉም ቦታ ይዘንባል። ግን አፋርና ሳውዝ ኢስተርን ሎላንዶች ላይ አይዘንብም ማለት ነው። ሰመር ሬንፎል ሪጅን፣ ዌት ሰመር ሬንፎል ሪጅን እና ድራይ ሰመር ሬንፎል ሪጅን ተብለው ይከፈላሉ። ኦል ይር ራውንድ ሬንፎል ሪጅን የምንላቸው አሉ። ሁልጊዜም ይዘንባል ግን ያው ትንሽ እየተለያየ ነው እንጂ ሁልጊዜም ይዘንባል። እዚህ ደግሞ ይሄንን ደግሞ በሌሎች ቪዲዮዎች ሞርተናል። ሳውዝ ዌስተርን ኢትዮጵያ የምንለው ነው። ይሄኛው የእንሰት ሪጅኖች ናቸው። ሳውዝ ዌስተርን ኢትዮጵያ ነው። ሃይ ሬንፎል ያለበት ነው እና ብዙ ይዘንባል። ሰመር ላይ ብዙ ይዘንባል፣ ግን ዊንተር ላይ ትንሽ ይዘንባል። ትንሽዬ ነው የሚዘንበው ማለት ነው። እና ከሳውዝ ዌስት ወደ ኖርዝ እየሄድን ኢትዮጵያ ላይ ሳውዝ ዌስተርን ሪጅን ወደ ኖርዝ እና ወደ ኢስት እየሄድን በመጣን ቁጥር የዝናብ መጠኑ እየቀነሰ ይሄዳል ማለት ነው። ሶ ሜይንሊ ሳውዝ ዌስት ኢትዮጵያ ላይ በደንብ ይዘንባል። ሶስተኛው ኦትመን ኤንድ ስፕሪንግ ሬንፎል ሪጅን የምንላቸው ናቸው። እነዚህ ደግሞ ሳውዝ ኢስተርኒ ሎላንዶች ናቸው። ብዙም አይዘንብም ማለት የስፕሪንግ እና ኦትመን ላይ ቢያገኙም ሬንፎል ብዙ አማውንት ያለው ሬንፎል አያገኙም ማለት ነው። እና እነዚህም በኖርዝ ኢስተርሊ እና ኢኳቶሪያል ዌስተርሊ ዊንዶች ዊክ ሲሆኑ ነው ማለት ነው። እና ሳውዝ ኢስተርሊ ሎላንዶች በኦትመን እና በስፕሪንግ ሰዓት ያገኛሉ። ሞር በኦትመን ሬንፎል ያገኛሉ ማለት ነው። 60% በኦትመን 40% ደግሞ በስፕሪንግ የሚያገኙት ሬንፎል ነው ማለት ነው። ሌሎቹ ዊንተር ሬንፎል ሪጅን የምንላቸው ኖርዝ ኢስተርሊ ዊንድ ዶሚኔትስ ሲያደርግ ዊንተር ላይ በደንብ የሚዘንበው አፋር ሪጅን ላይ ነው ማለት ነው። አግሮ ኢኮሎጂካል ዞንስ ኦፍ ኢትዮጵያ ያው እንደሚታወቀው ውርጭ፣ ደጋ፣ ወይና ደጋ፣ ቆላ፣ በረሃ የምንላቸው ናቸው። አልቲቲዩዳቸው እዚህ ላይ የተጠቀሱት ነው። ቴምፕሬቸራቸውም ውርጭ ላይ እንደ ስሙ ውርጭ ያለበት ነው እና ትልቅ ራስ ዳሸን፣ ባሌ ማውንቴን ኤር ኮንዲሽን ነው። ደጋ ደግሞ ይቀዘቅዛል። ይሄ ደግሞ ይቀዘቅዛል ግን እንደ ውርጭ አይደለም እና ከ10 እስከ 15 ዲግሪ ሴንቲግሬድ ያለው ነው። እዚህ ቦታ ላይ ብዙ ሰዎች ይኖራሉ እና ደግሞ የዲዚዝ ሬቱም ትንሽ ስለሆነ በጣም ብዙ ሰዎች በጥግግት ይኖራሉ እንደ አዲስ አበባ አይነት ኤሪያዎች ላይ ማለት ነው። ወይና ደጋ ደግሞ የምንለው ከደጋ ትንሽ በቃ አይበርድም አይሞቅም ነገር ነው እና እዚህ ጋር ለአግሪካልቸር ዞን በጣም ይመቻል እና ቱ ግሮዊንግ ሲዝኖች አሉበት። ቆላ ደግሞ የምንለው ሬንፎል ቫሪያብሊቲ ያለው በጣም ሞቃት ኤሪያ ነው። ዴዘርት ባይሆንም ግን በጣም እንደ አዳማ፣ ሐዋሳ ምናምን አይነት አካባቢ ያለበት እንትን ነው ማለት ነው። ሞቃት ነው አካባቢው። በረሃ ደግሞ የምንለው በጣም ዴዘርት ነው እና ሃይ ኢቫፖሬሽን አለ። እንደዛ አይነት ካራክተር ያለው ቦታ ነው። በጣም ይሞቃል። ከ25 ዲግሪ ሴንቲግሬድ በላይ ነው ቴምፕሬቸሩ። ሬንፎልም ብዙ አያገኝም። ለምሳሌ እንደ አፋር ሪጅን ቅድም በጠቀስ ነው የመቼ ላይ ነው እንትን ሬንፎል የሚደርሰው ዊንተር ታይም ላይ ነው። እሱንም በጣም ሊትል አማውንት ኦፍ ሬንፎል ነው የሚደርሳቸው ማለት ነው የበረሃ ኤሪያዎች። ክላይሜት ቼንጅ ኤንድ ግሎባል ዋርሚንግ። ክላይሜት ቼንጅ የምንለው አንድ አካባቢ ላይ ያለ ክላይሜት ለሎንግ ተርም ቼንጅ ሲኖረው ነው። ማለትም ከተቀየረ በኋላ የአየር ጸባይ ፎር ሎንግ ተርም ፐርሲስት ሲያደርገው ማለት ነው። ቴምፕሬቸሩ ይቀየራል፣ ሬንፎል ፓተርኑ ምናምን ይቀየራል ማለት ነው። Ethiopia experiences high climate variability and extreme events such as droughts and floods. ኢትዮጵያ ያው በዚህ የክላይሜት ቫሪያቢሊቲ ወይም መቀያየር ምክንያት ብዙ የረሃብና ይሄ ፍለድ የምንለው አጋጥሞታል ማለት ነውና ግሎባሊ ደግሞ ካለው 5ኛ ነው ራንክ የምታደርገው በድሮስ ማለት ነው እና ኢቭን 12 የረሃብ ጊዜዎችን አሳልፋለች ከ1900 እስከ 2010 ባለው ማለት ነው።
እና ከ1980 በኋላ ነው ሰባቱ ደግሞ የተፈጠሩ። ቴምፕሬቸር ትሬንዶችን እኔ ያው ቴምፕሬቸርም ቼንጅ ስላለው የሬንፎልም ፓተርኑ ስለሚቀየር ቴምፕሬቸር ትሬንዱ አሁን ላይ ከ0.2 አፕ ቱ 0.28 ዲግሪ ሴንቲግሬድ ፐር ዲኬድ እየጨመረ ነው ማለት ነው። ማለትም ከ0.2 እስከ 0.28 በ10 ዓመት ውስጥ ይጨምራል። በጣም እንዲሞቅ ያደርገዋል ማለት ነው። ከጁላይ እስከ ሴፕቴምበር ባለው ደግሞ በጣም እንዲሞቅ ያደርጋል። 1.3 ዲግሪ ሴንቲግሬድ ራይዝ ታይቷል ማለት ነው እስከ 2006 ባለው ከ1960 እስከ 2006። ይህም ደግሞ ያው በቴምፕሬቸር ሲታይ በጣም ትልቅ ነው። ሁሉም ቦታ ዋርም ነው የሚሆነው። ደጋዎቹም እንደዛው ውርጩም ምናምን ቅዝቃዜው እየቀነሰ ወደ ሙቀት ይሄዳል ማለት ነው የቦታ። ሬንፎል ትሬንድን ደግሞ ኢትዮጵያ ውስጥ ስናየው አቨሬጅ ሬንፎሉ ስቴብል ነው፣ ግን ሎካሊ ቦታዎች ላይ በምናይበት ሰዓት ላይ ግን ቫሪያብሊቲ አለ ማለት ነው። ሬንፎል ቫሪያብሊቲው ኢንክሪዝ እያደረገ ፕሪዲክታብሊቲው ግን እየቀነሰ መጥቷል ማለት ነው። በዚህ ሰዓት ይዘንባል ስንል ላይዘንብም ይችላል ማለት ነው። ሬንፎል ደግሞ የሚመጣው የሬንፎል መጠን ዲክላይን እያደረገ ነው ማለት ነው። ኢትዮጵያ ላይ ይሄ እየታየ ነው። በዚህም ምክንያት ደግሞ አግሪካልቸራችን ሪስክ ውስጥ እየገባ ነው። የተለያዩ ረሃቦችና ፍላድ እያጋጠምን ነው ማለት ነው ኢትዮጵያ ውስጥ። ኮዝ ኦፍ ክላይሜት ቼንጅ የምንላቸው ናቹራል ኮዝ እና ሂውመን ኮዝ ኦር አንትሮፖጄኒክ ኮዞች አሉ። ናቹራል ኮዝ የምንላቸው በኖርማል የእርዝ ሂደት ውስጥ ያሉ ናቸው። ለምሳሌ እርዝ ቲልት ማድረጓ ሲዝናል ቫሪዬሽን አምጥተዋል። ሎንግ ተርም ደግሞ ሶላር ኢነርጂ ቫሪዬሽኖች ነበሩ። ቮልካኒክ ኢረፕሽኖች የሚያመጡት ጋዞች፣ አሽ፣ እነዚህ ሁሉ ክላይሜት ቼንጅን ያመጣሉ። ሂውመን ኮዞች ደግሞ ያው የምንጠቀማቸው ቪሂክልስ፣ እነዚህ ካርቦን ዳይኦክሳይድ፣ ሚቴን ምናምን ኢሚት የሚያደርጉት ጋዞች ክላይሜት ቼንጆችን ሊያመጡ ይችላል። እንደ ግሪን ሃውስ ጋዝስ ላይክ ካርቦን ዳይኦክሳይድ፣ ካርቦን ሞኖክሳይድ፣ ሚቴን ምናምን ያሉት ማለት ነው። እና ሚቴን ሞር ፓወርፉል ቢሆንም እንደ ሲኦቱ ግን አባንዳንት አይደለም። አግሪካልቸር ለምሳሌ ሚቴን ራሱ አንድ ከሚወጣበት ነገር መካከል አግሪካልቸር ነው። ኮንስኮንስ ኦፍ ክላይሜት ቼንጅ ሪዛልት ማለት ነው። የክላይሜት ቼንጅ ሪዛልቱ ምንድነው? ሂውመን ሄልዝን አፌክት ያደርጋል። ኢልነስ ዴይዝ ያመጣል። ከዛ ዋተር ሶርሶች ደግሞ የግላሸሮች ሜልት ማድረግ፣ ሲ ሌቭል ራይዝ ማድረግ፣ ድሮቶች ፍለዶች እንዲመጣ አድርጓል። አግሪካልቸር ደግሞ አንሪሊያብል ሬንፎል ወይም ደግሞ ፕሪዲክታብሊቲው ስለቀነሰ ክሮፖች የክሮፕ ይልዳችን እንትን እያለ እየቀነሰ መጥቷል ማለት ነው። ኢኮሲስተሙ ደግሞ ያው ስፒሽስ ዲክላይን እያደረገ ያው አንዳንድ ስፒሽሶች በክላይሜት ቼንጅ ምክንያት ይጠፋሉ ማለት ነው። ክላይሜት ቼንጅ ሪስፖንስ ሜካኒዝምስ የመጀመሪያው ሚቲጌሽን ነው። ኮዙን ሪዲዩስ ማድረግ ላይ ግሪን ሃውስ ጋዝ ኢሚሽን ከሆነ እነሱን ሪዲዩስ ማድረግ ነው። ከዛ ደግሞ ኢነርጂ ኤፊሽንሲ ኤንድ ሪኒዌብል ኢነርጂዎችን መጠቀም፣ ፎረስቱን ፕሮቴክት ማድረግ ከዲፎሬስቴሽን ፕሮቴክት ማድረግ ነው። ኤንድ ካርበን ሲንኮችን ማዘጋጀት ነው። አዳፕቴሽን የምንለው ደግሞ ሪዲዩሲንግ ኢምፓክቱን ሪዲዩስ ማድረግ ነው፣ የሚመጣውን ኮንሲኩዌንስ ማለት ነው። ዲቱ የሂውማን አክሽን ሊሆን ይችላል፣ እንዲሁም ሌሎችን ያው ናቹራሎቹን መቀየር አንችልም። ስለዚህ ሂውማን ኮዞቹን ነው ሪዲዩስ የእነሱ ኢምፓክት ሪዲዩስ ማድረግ ነው። ለምሳሌ ሪፎረስት ማድረግ መልሶ መትከል፣ ክላይሜት ስማርት አግሪካልቸር መጠቀም፣ ዋተር ኮንዘርቬሽን፣ ፍለድ ኮንትሮል፣ እነዚህን ካደረግን ኢምፓክቱን የሚመጣውን ኮንሲኩዌንስ መቀነስ እንችላለን። ሌላኛው ሪዚሊየንስ ነው። ሪዚሊየንት እንዲሆኑ ወይም ደግሞ ለምሳሌ አንድ ነገር ቢመጣ አቢሊቲ ቱ ሪካቨር ኢንክሪዝ ማድረግ ነው ማለት ነው። ሪካቨር እንዲያደርጉ ወይም አዳፕት እንዲያደርጉ ቋቋሙ ማስቻል ማለት ነው። እንዲሁም ሌሎች ኢንዲጂነስ ኖሌጆችን ከሞደርን ሳይንስ ጋር ኮምባይን አድርገን የተለያዩ ሜካኒዝሞችን ክሬት ማድረግ ነው። አመሰግናለሁ። ሌሎች እንዲሰራላችሁ የምትፈልጓቸው ቪዲዮዎች ካሉ በኮመንት ሴክሽኖች ላይ አሳውቁን።